ሰላም እንደምን አላችሁ ውድ የምታይ ተከታታይ ቻናል ተከታታዮች፣ እኔ እግዚአብሔር ይመስገን በእያላችሁበት ሰላማችሁ ይብዛ። አዲስ ያስተዋወቀውን ቪዲዮ ጀነሬት ማድረጊያ ወይም ደግሞ ቪዲዮ በነፃ ያስተዋላበትን ዌብሳይት የማሳያችሁ ይሆናል። ቪዲዮአችን ስንፈልግ እንግዲህ እንደምትመለከቱት እንደዚህ ማድረግ እንችላለን። ስንፈልግ ደግሞ የሆነ ነገር አንስተን እቃ ሆኖ ይችላል የሆነ ነገር እንደዚህ እየበላን ወደ ዳቦ ወደ በርገርና ወደ ተለያዩ መንገዶች እንቀየር ይሆናል። ሲቀጥል ደግሞ አይናችን ላይ እንደዚህ መነጽር የምናስገባ አስመስለን እንሰራለታለን። ራሱ ምርጥ መነጽር እያስገባልን የሚሰራበት መንገድ ዛሬ ማሳያችሁ ይሆናል። ቪዲዮ ላይክ እንዲሁም ደግሞ ሳብስክራይብ ማድረግ እንደረሳ። ወደ አሰራሩ እንቀጥል። ኦኬ እንግዲህ ተመልካቾቼ ቪዲዮውን ከመጀመሪያ እስከ መጨረሻው ድረስ በጽሞና ለመከታተል ሞክሩ። ቪዲዮውን ከመጀመሪያ እስከ መጨረሻው ድረስ በጽሞና ከተከታተላችሁ እመኑኝ በጣም የሚያማምሩ ቪዲዮዎችን እየሰራችሁ ለተለያዩ ፕላትፎርሞች እንደምታውሉ አልጠራጠርም። ስለዚህ ዛሬ የማሳያችሁ ጉግል ጀመናይ አዲስ ያስተዋወቁትን ጉግል ጀመናይ ኦሚኒ ኤአይ ዌብሳይትን ተጠቅመን እንዴት አድርገን የሚገርሙ ቪዲዮዎችን ኤዲት እያደረግን በነፃ ለተለያዩ ፕላትፎርሞች መጠቀም እንደምንችል ምርጥ አድርጌ የማሳያችሁ ነው። ስለዚህ መጀመሪያ መሄድ ያለብን ምንድነው ቪፒኤን ነው። ቪፒኤን እናበራለን። ምክንያቱም ይሄ ዌብሳይት የተፈቀደው ለተወሰኑ ሀገራቶች ነው። ምክንያቱም ውድና አሪፍ ዌብሳይት ስለሆነ የፈቀዱት ለራሳቸው ሀገርና ሲቀጥል ከ3 እና ከ4 ባልበለጡ አውሮፓ ሀገራቶች ነው። እነሱን ደግሞ የምንጠቀማቸው ወይም ደግሞ ከነሱ ሀገራት የተቀመጠ መስለን የምንጠቀመው በቪፒኤን ስለሆነ መጀመሪያ ቪፒኤን የት ሄደን ዳውንሎድ እናደርጋለን? ፕላይ ስቶር ላይ ሄደን ዳውንሎድ እናደርጋለን። ቀላል ነው። ቪዲዮውን በጽሞና ተከታተሉ። እናንተ ምን ካረጋችሁ ምርጥ ቪዲዮዎችን ታቀናብራላችሁ። ፕላይ ስቶር ላይ እንሄድና ለእናንተ ግልጽ ለማድረግ ነው ምን ብለን እንጽፋለን? እኔ የምጠቀማት ለእናንተም ብትጠቀሟት አሪፍ ነው። ፒስ ፖን ፕሮ ብላችሁ ሰርች ታደርጋላችሁ። ከሌሎቹ እቺ ትሻላለች፣ ምክንያቱም በጣም ፈጣን ነች ማለት ነው። ስለዚህ በእንደዚህ መልኩ ትመጣላችኋለች። ከዚህ ጋር እኔ ስላወረድኳት ነው። እናንተ ግን ኢንስታል ትምታላችሁ። እኔ ኦፕን ብዬ እገባለሁ። ኦፕን ብላችሁ እንደምትመለከቱት እንዲህ እንደማደርገው አድርጋችሁ ከገባችሁ በኋላ መጀመሪያ ላይ ሆም ብሎ በእንደዚህ መልኩ ይመጣል። ከዛ ስቴት ነው። ስቴትን አትነካኩት፣ ችግር የለውም። ኦፕሽን ከሚለው ከገባችሁ በኋላ ሀገሩን ሪጅኑን ትቀይሩታላችሁ። ለምሳሌ እዚህ ጋር ኦፕሽን የሚለውን ስትነኩ ሴሌክት ሪጅን የሚላለ ሪጅን ውስጥ ነኩ። ከዚህ ጋር ዩናይትድ ስቴት አድርገዋለሁ። እናንተም ዩናይትድ ስቴት ማድረጋችሁ እንዳትረሱ። የተፈቀደው በዋናነት ይህ ዌብሳይት በዩናይትድ ስቴት ስለሆነ ማለት ነው። ዩናይትድ ስቴት ብላችሁ ካበራችሁ በኋላ በመቀጠል ከታች ሲቲኒንግ ምልክት አለች። እቺን ሲቲኒንጓን ነካ እናደርግና ምን እናደርጋለን? ላንጉቹን እንግሊዘኛ ማድረግ አለባችሁ። እዚህ ጋር አረበኛ፣ አማርኛ ምናምን ከሆነ ቪፒኤኑ አውቶማቲካሊ አይሰራም። ቋንቋውን አይተው የታገደበትን ሀገር ሰሌክት ስለሚያደርጉት ወይም ደግሞ በደንብ አናላይዝ ስለሚያደርጉት ትታገዳላችሁ ማለት ነው። እነዚህን ካሳካችሁ በኋላ ወደ ኋላ ተመለሱና ሆም ከሚለው ትገቡና ከታች እንደምትመለከቱት አፕሊኬሽኑን ስታርት ትሉታላችሁ። ትንሽ ፕሮሰስ ያደርግና እንደምትመለከቱት የተወሰነ ከቆጠረ በኋላ አፕሊኬሽኑ ይገናኝልናል ማለት ነው። ወይም ደግሞ ቪፒኤኑ ብሬክ ያደርግልናል። በቃ አሁን 100% ብሬክ አድርጉላል። በእንደዚህ መልኩ ሳብስክራይብ አድርጉ ምናምን የሚል ይመጣል። እሱን ተውት፣ አትነካኩት፣ ችግር የለውም። በነፃ ስለሚሰራ ኮንቲኒው የምትለዋን ስትነኳት በእንደዚህ መልኩ ይመጣና ከዚህ ጋር እቺ የምታዩዋትን ኖ ሊሚት የምትለው በደንብ መብራት አለባት። ኦኬ ወደ ኋላ ተመለሳላችሁ። ኖ ሊሚት የምትለው አሁን 100% ተቀባይነት አግኝታለች። ሊሚቷ ኖ ሊሚት የምትለው በርታለች። ስለዚህ የቪፒኤኑን ስራ ጨረስን። አሁን ምንድነው ዌብሳይቱን የምንጠቀምበትን ክሮም አፕን ሄደን ከፍተን አሰራሩን የማሳያችሁ ነው። ኦኬ ቪፒኤኑን ካበራን በኋላ የት ላይ እንሄዳለን? ጉግል ክሮም ላይ እንሄዳለን። ጉግል ክሮምን አንድ የጫንን እንይዝና ከዚህ ጋር አፕ ኢንፎ ምትላለች። አፕ ኢንፎ ምትለውን ነክተን ክሊር ካች ማድረግ አለብን። ክሊር ካች ለምን አስፈለገ ካላችሁኝ እንደምትመለከቱት ላይ ክሊር ስቶሬጅ የሚላለ ክሊር ስቶሬጅ ታደርጋላችሁ። መጨረሻ ክሊር ኦል ዳታ የሚለውን ነክታችሁ ክሊር ታደርጉለታላችሁ። ለምን አስፈለገ ካላችሁኝ ኢትዮጵያ ውስጥ ሆናችሁ ጉግል ክሮምን ተጠቅማችሁ አማርኛ ጽሑፍ አንብባችሁ ሊሆን ይችላል። በአማርኛ የተለያዩ ነገሮችን ሰርች አድርጋችሁ ቆይታችሁ ሊሆን ይችላል። ስለዚህ እነዛን ሰሌክት ስለሚያደርጋቸው ኢትዮጵያዊ መሆናችሁን ቶሎ ስለሚያውቅ ክሊር ካች ካደረጋችሁት ግን አያውቃችሁም። አፕሊኬሽኑ በዜሮ እንዳዲስ ስለሚሰራ ማለት ነው። ኦኬ አሁን ክሊር ካች አድርገናል። ዌብሳይቱን እንግዲህ ወደ ውስጥ ገብተን አጠቃቀሙን የማሳያችሁ ይሆናል። ኦኬ ባክ ብላችሁ ትመለሳላችሁ። ባክ ትመለሱና እንግዲህ አሁን ራሱን ዌብሳይቱን ዝም ብላችሁ ኦፕን ትሉታላችሁ። ኦፕን ስትሉት እንግዲህ ክሊር ካች ስለተደረገ እንደ አዲስ ነው።
ቪፒኤን ስለበራ አሁን የሚያሳየው ቪፒኤኑ ለነሱ በየት ሀገር ሆኖ ነው ዩናይትድ ስቴትስ ላይ እንዳላችሁ ሆኖ ነው የሚያሳየው። ከዚህ ጋር እንግዲህ ኮንቲኒው ታስታፍር ይላል። ስለዚህ እናንተ የራሳችሁን ታረጋላችሁ። እዚህ ጋር እቺን ቀስተ ምልክቷን ነካ ሳረጋት ብዙ ኢሜሎች ስላሉ ካሉት ኢሜሎች መሃል አንዱን ያስመርጠኛል። ስለዚህ እኔ ዝም ብዬ አንዱን ኢሜል እንደዚህ አስገብቼ ኮንቲኒው አስ ወርልድ ላይ ፍለዋለሁ። እናንተ የራሳችሁን በማስገባት ኮንቲኒው አስ ትሉታላችሁ። በመቀጠል እንደምትመለከቱት በእንደዚህ መልኩ ወደ ውስጥ ያስገባናል። የስ አም ኢን ይላል። ከናንተም እንደዚህ ስለሚል የስ አም ኢን የሚለው ነው መንካት ያለባችሁ። ኖ ታንክስ እንዳትሉት። በእንደዚህ መልኩ የጎግል ክሮም አካውንታችን ከፍተናል። የቱ ነን? ዩናይትድ ስቴትስ ነን፣ በቪፒኤን ማለት ነው። ከዛ ምን እናደርጋለን? እንደምትመለከቱት እዚህ ጋር እንግዲህ ሰርች ባሩ ላይ አንመጣና ምን ብለን ሰርች እናደርጋለን? ዌብሳይቱን ሰርች እናደርጋለን። ዌብሳይቱ ለጊዜው አሁን ፍሎ ላይ ነው ተያይዞ ያለው። የጎግል ጀመናይ ኦሚኒ አዲሱ ዌብሳይት ፍሎ ጋር ነው አብሮ ያለው። ፍሎ ብለን ሰርች እናደርጋለን። ቪፒኤኑን ካልተጠቀምን ግን የጎግል ጀመናይ ኦሚኒ ዌብሳይት አይመጣም። እንደምትመለከቱት ፍሎ ብዬ ሰርች አደርጋለሁ። ሰርች ሳደርግ በእንደዚህ መልኩ ይመጣል። በእንደዚህ መልኩ ሲመጣላችሁ ከዚህ ጋር እንግዲህ ወደ ውስጥ ሲገባ ሰፋ አድርጎ ስለሚያሳይ ኮምፒውተር ላይ ያለን ኮምፒውተር ላይ ተቀምጠን የምንከታተል መስሎ እንዲያሳየን በሰፊው ሁሉን ነገር እንድናይ እንዲያደርግልን ከላይ 3 ነጥብጣብ ታያታላችሁ። እችን 3 ነጥብጣቧን ተነኩና ከታች ትመጣላችሁ። ስክሮል አድርጋችሁ ዴስክቶፕ ሳይት ታረጉታላችሁ። ስታረጉት አሁን ልክ ኮምፒውተር ላይ እንዳለን አድርጎ በሰፊው ሁሉን ነገር ሊያሳየን እንደምትመለከቱት ማለት ነው። ስለዚህ ኮምፒውተር ላይ እንዳለን አድርጎ ሲያሳየን እኛ ደግሞ የምንጠቀመውን ነገር ስቴፕ በስቴፕ ከዚህ ጀምረን ነው እየሰራን የምንሄድ። እዚህ ጋር እንግዲህ በደንብ ተከታተሉ። ጎግል ጀመናይ ኦሚኒ የትኛው ዌብሳይት ላይ የሚሰራ ካላችሁ እዚች ጋር ነው የሚሰራው። እቺ የነካካዋት ያለው ጎግል ፍሎ ኤአይ ክሪኤቲቭ ስቱዲዮ ፎር ቪዲዮ ኢሜጅስ ከሚለው ውስጥ ማለት ነው። እሱን ዌብሳይቱን አንዴ ነካ አድርገን ወደ ውስጥ እንገባለን። ስንገባ በእንደዚህ መልኩ ይከፍትልናል። ቪፒኤን ስላበራን አሁን 100% ኦሚኒውን ከፍቶ ያመጣልናል። ቪፒኤን ካልበራ ግን አይመጣም ብያችኋለሁ። ስለዚህ ከመጀመሪያ እስከ መጨረሻ ቪፒኤን አከፋፈቱን እንዲሁም ደግሞ ክሮም አጠቃቀማችን አይታችሁ ልክ እኔ እንደማደርገው እያረጋችሁ ለመጠቀም ሞክሩ። አደራ ዝም ብላችሁ አልፋችሁ ግን አይ ይሄ ቪዲዮ አይሰራም ብላችሁ ስሜ እንዳታጠፉ። ስለዚህ እንደምትመለከቱት በእንደዚህ መልኩ ከፍቶልናል። ትንሽ ፕሮሰስ ያደርጋል፣ እንጠብቀዋለን። ኦኬ አሁን 100% ከፍቷል። ከላይ ኦፕን ኦሚኒ ወይም ደግሞ ኢንስታል አድርጉ ነው የሚለው። ስለዚህ እኛ አሁን ዛሬ ኦሚኒ ስለሆነ መጠቀም እንፈልገው ወላይ ስክሮል እናደርጋለን። ከታች ምን መጣ? ጀመናይ ኦሚኒ ብላ መጣለች፣ አዲሷ ማለት ነው። ስለዚህ እኛ የምንጠቀማት ጀመናይ ኦሚኒን ነው። ምን ብለን ከዚህ ጋር ትራይ ኢን ጉግል ፍሎ የሚለው ላይ እንነካለታለን። ክሊክ ስንልለት በእንደዚህ መልኩ ፕሮሰስ አድርጎ ወደ ውስጥ ያስገባናል። ከዚህ ጋር ነው ዋናው ነገር ያለው። ስለዚህ እዚህ ጋር አሁንም መልሶ ኢሜል ያስመርጠናል። ያኛው የጎግል ክሮም ነበር መጀመሪያ ስንገባ የከፈትነው። አሁን ደግሞ ጎግል ጀመናይ ኦሚኒ ዌብሳይትን የምንጠቀምበት አንድ ኢሜል ይከፈቱ ይለናል። ስለዚህ ራሱን ኢሜሉን አበራለታለሁ። እናንተ የራሳችሁን ታስገባላችሁ። የጎግል አካውንታችሁን ስለሆነ የሚያስመርጣችሁ ችግር የለውም። ፕሮሰስ አድርጎ በእንደዚህ መልኩ 100% ይከፍትልናል። አሁን እንግዲህ ቪዲዮአችን ልናቀናብር ነው። እዚህ ጋር I'd like to receive marketing emails, I'd like to receive research invitation ይላል። ስለዚህ እኔ የምፈልገው ለሪሰርች ኢንቪቴሽን ስለሆነ ሪሰርች ኢንቪቴሽን ላይ ክሊክ እናበራና ኔክስት ስለዋለሁ። እናንተ ማርኬቲንግ ከሆነ የምትፈልጉት ማርኬት ብላችሁ እዛ በኋላ በመቀጠል ሪቪው አወር ዘ ፕራይቬሲ ፖሊሲ ወይም ደግሞ ሄልፕ ሴንተሩን አንብቡ ይላል። እንደዚህ ስክሮል ታደርጉና ስጨርሱ ኮንቲኒው የምትለው ወልታ ትመጣለች። እሷን ነካ ታደርጉለታላችሁ። ስትነኩለት በእንደዚህ መልኩ ፕሮሰሱን ይከፍትላችኋል። እዚህ ጋር እንግዲህ ቪዲዮ የምናቀናብርበት ፕሮጀክት ይከፈታል። የት ላይ? ከታች እንደምትመለከቱት ኒው ፕሮጀክት የምትለው የምነካካትን እሷን አንዴ ጠቅ ታደርጓታላችሁ። ስትነኳት በእንደዚህ መልኩ ይከፍታል። አሁንም መልሳችሁ ትነኳታላችሁ። አሁንም እንደምትመለከቱት ሌላ አድቨርታይዝመንት ያሳያችሁና ፕሮሰሱን ይከፍትላችኋል።
ኦኬ በጽሞና እንደምትከታተሉኝ አልጠራጠርም። ከተከታተላችሁ በኋላ ደግሞ ቴንኪው ብላችሁ እንደምትመጡ አልጠራጠርም። ስለዚህ እዚህ ጋር አድርሶናል። ዌልካም ቱ ጉግል ፍሎ ብሎ አመጣልናል። እዚህ ጋር ምን ማድረግ አለብን? ዋትስ ኒው አዳዲስ ነገሮችን በዚህ በቀስቷም ይዩ ነው። ዋትስ ኒው የምትለዋን እቺ ወደ ውስጥ ነካ አድርገን እንገባለን። አሁን እዚህ ጋር ደግሞ አሮው ፎርዋርድድ ወደ ጎን እንግዲህ እያየን የምንሄድ ይሆናል። አሮው ፎርዋርድድ የምትለዋን ነካ ታደርጉታላችሁ። አዳዲሶቹም ወደ ጎን እያሳለፈ ያመጣላችሁ። አሁንም መልሳችሁ አሮው ፎርዋርድድ፣ አሁንም መልሳችሁ አሮው ፎርዋርድድ። ማንበብ የሚፈልግ ማንበብ ይችላል። መጨረሻ ላይ ጌት ስታርትድ እና አሮው ባክ የሚላል ወደ ኋላ መልሳችሁ ማንበብ ከፈለጋችሁ ይሄን ትነካላችሁ። አረ መጀመር የምፈልግ ካላችሁ ደግሞ ይሄን ጌት ስታርትድ የሚለውን ነክታችሁ ትጀምራላችሁ። በቃ 100% የምናቀናብርበት ዌብሳይት ሙሉ በሙሉ ተከፈተ ማለት ነው። ከዚህ ጋር ነው እንግዲህ ቪዲዮአችን ማቀናበር የምንችለው። እንዴት አድርገን what do you want to create የሚላለ እሱ ጋር ፕላስ ምልክቱን ከታች ትነካላችሁ። ስትነኩ በእንደዚህ መልኩ ያመጣላችኋል። እናንተ ታስገባላችሁ ማለት ነው። ለምሳሌ እኔ አንድ ቪዲዮ አስገብቼ እያቀናበርኩ ላሳያችሁ። ኖ ሪዛልት ፋውንድ ብሏል። እሱ ወደ ኋላ ተመልሰን እናስተካክላለን። ኦኬ እንደምትመለከቱት አሁንም መልሰን ኒው ፕሮጀክት የምትለዋን እንነካለን። በቃ ትክክለኛው ዌብሳይት በእንደዚህ መልኩ ባክ ብለን እናስተካክላለን። እዚህ ጋር እንዳትወዛገቡ። አሁን ባክ ብዬው የነበረው መልሳችሁ ባክ ስትሉት ዙሮ የሚያመጣላችሁ ይህን ስለሆነ አያሳስባችሁ። ከታች እንግዲህ የምታዩት what do you want to create ብሎ አመጥቶልናል። ፕላስ ምልክቷን ስትነኳት ፋይላችሁ ላይ ሄዳችሁ ቪዲዮ እንድታመጡ ያስመርጣችኋል። ለምሳሌ እንደዚህ ስነካው በእንደዚህ መልኩ ይከፍታል። ሲከፍትልን ከዚህ ጋር ወር ላይ ስክሮል እናደርግና ምን እናደርጋለን? አፕሎድ ሚዲያ የምትለው ታያችኋለች ጉልት ብላ ያለችው እሷን እንነካለታለን። ስንነካለት ቀጥታ ወደ ፋይላችን ያስመረጠና አለው ዶንት አለው ይላል። አለው ስለው ፋይል ላይ ነው የሚሄድ። ፋይል ላይ ይሄድና ፋይል ላይ ያሉትን ቪዲዮዎች ያስመርጠኛል ማለት ነው። ስለዚህ አንዱን ቪዲዮ ለምሳሌ ላስገባለትና ላሳያችሁ። ይሄው አስገባውኝ። ከዛ ከላይ ደንለዋለሁ። ደንስለው በእንደዚህ መልኩ ይመጣል። እንደዚህ ጨለማ ሲሆንባችሁ በስልካችሁ እንደኔ የምታቀናብሩ ካላችሁ ትንሽ ስልኩን ጠበብ ስታረጉት ከላይ እንደዚህ አይነት ፐርሚሽን ያመጣላችኋል። ስለዚህ ጠበብ ማድረጋችሁ እንዳትረሱ ማለት ነው። ቪዲዮ ከጫናችሁ በኋላ ፐርሚሽኑ ምን ይላል? አይ አግሪ ዶንት ሾው አጌን ይላል። ከታች ደግሞ አግሪ ይላል። ስለዚህ አይ አግሪ ይላል። ቪዲዮውን ማስገባት እርግጠኛ ነው ወይም ደግሞ ፈልጋል ወይ ነው የሚለው። አዎ ፈልጋለሁ ብዬ ስምነት ወስዳለሁ ማለት ነው። ከወሰድኩ በኋላ ከላይ እንግዲህ እንደምታዩት ቪዲዮውን ፕሮሰስ እያደረገው ይኸው እየጫነው ማለት ነው። እስኪጭነው የተወሰነ ሰዓት እጠብቃለሁ። እናንተም የተወሰነ ሰዓት ትጠብቃላችሁ ማለት ነው። ከዚህ በኋላ ያለችውን ስቴፕ ደግሞ በደንብ ስለማሳያችሁ ይሄን እንጠብቃለን። በመጫን ላይ ስለሆነ ቪዲዮውን ማለት ነው። ኦኬ ትንሽ እዚህ ጋር ሊቆይ ይችላል። ምክንያቱም ቪዲዮ ከ10 ሰከንድ ያለበለጠ ነው የሚለው 10 ሰከንዶችን ቪዲዮዎች በደንብ ካየ በኋላ እዚህ ጋር ይጭንልናል። እኛ ደግሞ ከዚህ ጋር ያለውን ከታች ላይ እንደገና አምጥተን አስቀምጠን ፍሮንት የምናስገባበት መንገድ እንዴት እንደምናመቻች የማሳያችሁ ይሆናል። አሁን ምንድነው ቪዲዮውን በጽሞና መጠባበቅ እና መከታተል እንዳትረሱ። መልካም አሁን እየጨረሰ ነው። ከጨረሰ በኋላ ደግሞ የማደርገውን ነገር በሙሉ እያደረጋችሁ እናንተም አሪፍ ቪዲዮ ትሰራላችሁ ማለት ነው። ኦኬ እዚህ ጋር ሊያስጠብቅ ይችላል። ትንሽ የኔትወርክ ዝገት ስላለ ነው። በጽሞና ለመከታተል ሞክሩ። እንደምትመለከቱት እንግዲህ ቪዲዮውን ጭኖ ጨርሶልኛል። እዚህ ጋር ቪዲዮውን ከጫነልኝ በኋላ ምንድነው የማደርገው?
ወደታች ፍሮንት ማስገቢያ ቦክሷ እንዲመጣልኝ ቪዲዮውን እንዴት እንደማደርግ ላሳያችሁ። ኮምፒውተር ላይ ሌላ ነው። ኮምፒውተር ላይ ለምሳሌ እዚህ ጋር ጫና አድርጋችሁ ስትይዙት 3 ነጠብጣብ ከላይ ትመጣለች። እሷ ስትነኳት አድ ፕሮንት ይመጣል። አድ ፕሮንት የሚለው ስትነኩት ቀጥታ ከዚች ከመታች ከቦክሷ መቶ ቁጭ ይላችኋል። በስልካችሁ ከሆነ ግን እኔ እንደማደርግ ከሆነ የምታደርጉት ከታች እንዲትነኩና እዚህ ጋር ፕላስ ምልክቷን ነካ ታደርጋላችሁ። ፕላስ ምልክቷን ስትነኩ በእንደዚህ መልኩ ይመጣላችኋል። ራሱ ቪዲዮውን ነካ ስታደርጉት ፍሮንት መጻፊያው ቦክስ ላይ ከታች መቶ ቪዲዮ ቁጭ ይልላችኋል። እንደዚህ ጨለማ ሲሆንባችሁ ጠበብ ማድረግ እንዳትረሱ። በስልካችሁ ስለሆነ የምትሰሩት ማለት ነው። ዙም አድርጎ ስለሚያመጣው ነው። ጠበብ ስታደርጉት ከታች እንግዲህ እንደምትመለከቱት ቪዲዮውን አምቶ ቁጭ አድርጎታል። ከዚህ ጋር እንግዲህ ጠቅ ታደርጉና ፕሮንቱን ፔስት ትሉታላችሁ። እንደምትመለከቱት ፕሮንቱን አስገብቼለታለሁ። ካስገባው በኋላ ምን አይነት ሪዛልት እንደሚሰጠኝ በጋራ አብረን እናያለን። ስለዚህ እዚህ ጋር ሴንት ምልክቷን ከመንካታችን በፊት ከሴንት ምልክቷ በኋላ እችን ነካና አስፔክት ሬሾ እናስገባታለን። ስንነካት በእንደዚህ መልኩ ያመጣል። ወር ላይ ስክሮል እናደርግና አስፔክት ሬሾን ለምሳሌ የቲክቶክ ከሆነ ማድረግ ይፈልግነው እዚህ ጋር እናብራለን። የዩቲዩብ ከሆነ ደግሞ እዚህ ጋር እናበራለታለን። የቪዲዮ ማለት ነው። ከላይ የኢሜጅ ከሆነም እንደዚሁ እንደምትመለከቱት እነዚህ ላይኞቹ የፎቶ ናቸው። የቪዲዮ ደግሞ ከሆነ ቪዲዮ ጀነሬሽን ዲፎልት የሚለው ላይ የዩቲዩብ አድርገን ከታችን መጣና ሴቭ እንለዋለን። ሴቭ ካደረግን በኋላ ከታች እንደምትመለከቱት ጨርሰናል። ሴንት ምልክቷን እንነካለታለን። ከዚህ ጋር የሚሰጠን ፐርሚሽን አለ። ሴንት ምልክቷን ከነካን በኋላ ትንሽ ጠበብ እናደርገዋለን። ጠበብ ስናደርገው እንደምትመለከቱት እዚህ ጋር እንግዲህ ፕሮሰስ እያደረገ ይገኛል። ከታች ከዚህኛው ማለት ነው በቀኝ በኩል በእጅ የምነካካው ላይ የምታዩት ከሆነ ስለዚህ ፕሮሰስ ያደርግልናል። ከፕሮሰስ መልስ በቀን የሚሰጠን 100 ክሬዲት አለ። ለአንድ ቪዲዮ 20 ክሬዲት ነው የሚቆርጥ። ስለዚህ ለዚህ ቪዲዮ እንግዲህ 20 ክሬዲት ሊወስድ 8 ውሰድ እያለኝ ነው። would you like me to kick off this one video generation costing 20 ክሬዲት ይለኛል። yes ውሰድ ብዬ እስማማለሁ። yes ምትሮና ብለች ሳበራላት እንደምትመለከቱት ከታይ ጀነሬት እያደረገው ይገኛል። በቃ አሁን ቪዲዮውን እየሰራልን ነው። ከሰራልን በኋላ ደግሞ ምን አይነት ቪዲዮ እንደሰጠን የማሳያችሁ ይሆናል። በጽሞና ጠብቁኝ። ፐርሰንቱን ከዚህ ከላይ እንደምትመለከቱት ማየት ይቻላል። 9% ደርሷል። 100% ሲል ቪዲዮ ይሰራል ማለት ነው። ምናልባት በመሃል ቪዲዮ ችግር ካለበት ወይም ደግሞ ኮሚኒቲ ጋይድላይን የሚጥስ ከሆነ ግን ከዚህ ጋር አይሆንም ሊል ይችላል። እሱን የምናይ ይሆናል። ይሄን ግን 100% ተቀብሎኛል ማለት ነው። ምን አይነት ቪዲዮ እንደሆነ አሳያችሁ እየሰራልኝ ማለት ነው። በኖርማሉ የነበረው ቪዲዮ የሆነ በመሃል ትምህርት እያስተማርኩ ያለ ያን ትምህርት ቋርጬ የሆነች ደረቅ የምሳ መቋጠሪያ ሳህን በጥርሴ ያዝ አድርጌ ዳቦ ወይም በርገድ አድርጌ እየበላሁ ነው የማሳየው። ያን ደግሞ ደረቁን ሳህን ወደ በርገድ ወይም ደግሞ ወደ ዳቦ እንዲቀይርልኝ ያዘዝኩት። የዚህ አይነት ፕሮንቶች እንዴት እናገኛለን ካላችሁ ለምሳሌ የምትሰሩት ቪዲዮ አስተማሪ ከሆነ ስለዚህ ቪዲዮ ማስተማሪያ መንገዶችን ተጠቅሜ እያስተማርኩ ነበር። ስለዚህ ለዚህ ቪዲዮ የሚሆን ጉግል ጀመናይ ኦምኒን ተጠቅሜ ልሰራ ስለሆነ ፕሮንት ልሰጠኝ ትችላላችሁ ብላችሁ ቻት ጂፒቲን ወይም ጀመናይን ጠይቋቸው። ሁለቱም በአማርኛ ጻፉላቸው። በአማርኛ ምርጥ የሆነ ፕሮንት ይሰጧቸዋል። አሁን ይሄን በአማርኛ ጽፌው ነው የሰጠኝ ማለት ነው። በቃ ቪዲዮውን ጨርሶታል። ስለዚህ ቪዲዮ ምን እንደሚመስል ላሳያችሁ እዚህ ጋር ማለት ነው። ቪዲዮውን ነካ ታድርጉታላችሁ። ስትነኩት በዚህ መልኩ ይመጣል። ይሄ የምትመለከቱት የመጀመሪያው ቪዲዮ ሳህኗን ዝም ብሎ ሲቆረጥን የሚያሳይ ደረቅ ሳህን ነው። የምሳ መቆጠሪያ ሳህን ደረቅን ሳህን ሲቆረጥን ያሳያል። በሁለተኛው ግን በርገድ እየበላ አድርጎ ያመጣልኛል ማለት ነው። እንደምትመለከቱት ይሄው ደረቁን ሳህን ሊበላው ነው። ትንሽ የኔትወርክ ዝገት ትንሽ በመሃል መቆራረጥ ያሳያል፣ ግን ችግር የለውም። ይሄ ኦሪጂናሉ ነው። ሁለተኛው የተሰራው ደግሞ ነካ አድርጌ ላሳያችሁ። ይሄ ደግሞ ሁለተኛው የተቀናበረው ደረቁን ሳህን ሲቆረጥኝ የነበረውን ወደ በርገር እየቆረሰ እየበላ ወይም ደግሞ እየጎረሰ የሚያሳይ ኔትወርክ ዝገት አለ፣ ግን ቢሆንም ችግር የለውም። ጥርት ብሎ የሚታይበት መንገድ ዳውንሎድ ከሆነ በኋላ ነው ታዩት። 100% በሚባለው መልኩ ጥሩ አድርጎ ሳህን ሲበላ የነበረውን ወደ በርገር እየጎረሰ የሚያሳይ አድርጎ
ጥርት አድርጎ ያሳየናል ማለት ነው። ስለዚህ ቪዲዮውን ሳህን ሲጎርስ የነበረውን ወደዚህ መልኩ ቀይሮ ምርጥ አድርጎ የተቀናበረበት ሁኔታ አለ። እሱን የምታዩት ይሆናል። ኦኬ እንደምትመለከቱት እንግዲህ ቅድም ደረቅ ሳህን ነበር እየበላሁ ነበር። አሁን ደግሞ ወደ በርገር ቀይሮልኝ በርገር እየበላሁ ነው። ምኞት አይከለከልም። እንደዚህ እያደረግን ቪዲዮ የምንሰራበትን መንገድ ነው ዛሬ ያሳየኋችሁ። ስለዚህ ቪዲዮውን አሁን ጠበብ እናደርግና እያወረድን ወደ ፋይላችን የምናሄድበትን መንገድ እናሳያችኋለን። አያችሁት? በርገር ማለት ነው። ደረቁን ዕቃ ወደ በርገር ቀይሮልኛል። በቃ እንደዚህ እያደረግን ቪዲዮአችን መስራት እንችላለን። እዚህ ጋር ግን ቪዲዮውን እንደዚህ ከሰራን በኋላ ራሱን ቪዲዮውን ጫን እንይዝና ዳውንሎድ እናደርጋለን። ዳውንሎድ ካደረግን በኋላ ወደ ፋይላችን እናወርዳለን። ጨረስን። እንደዚህ አድርገን አሳክተን እናስቀምጣለን። የዛሬው ቪዲዮ ይህን መስል ነበር። በሌላ ቪዲዮ እስክንገናኝ ሰላም ሁኑ። ቻው። መጀመሪያ ግን ቪዲዮውን የቀየርኩትን ቪዲዮ ፋይል ላይ ሄጄ ላሳያችሁ። ፋይል ማናጀር እንመጣለን። እንግዲህ አሁን የቀየረልኝ ቪዲዮ ወይም ደግሞ የሰራልኝ ቪዲዮ ይሄ ነው። መጀመሪያ ደረቅ ቪዲዮችን ስንፈልግ እንግዲህ እንደምትመለከቱት እንደዚህ ማድረግ እንችላለን። ስንፈልግ ደግሞ የሆነ ነገር አንስተን እቃ መሆን እንጂ የሆነ ነገር እንደዚህ እየበላን ወደ ዳቦ፣ ወደ በርገርና ወደ ተለያዩ መንገዶች። ስለዚህ አሁን ደግሞ በመቀጠል የመጀመሪያው ቪዲዮ ምን ይመስላል? በርገዱን ቪዲዮችን ስንፈልግ እንግዲህ እንደምትመለከቱት እንደዚህ ማድረግ እንችላለን። ስንፈልግ ደግሞ የሆነ ነገር አንስተን እቃ መሆን እንጂ የሆነ ነገር እንደዚህ እየበላን ወደ ዳቦ፣ ወደ በርገርና ወደ ተለያዩ መንገዶች እንቀየር ይሆናል። ሳር ወደ በርገር ቀየረልኝ ማለት እንዲህ ያደረግን ቪዲዮ መስራት እንችላለን። ስለዚህ ቪዲዮ ከተመቻችሁ ላይክ፣ ሳብስክራይብ ማድረግ እንዳይረሳ። ሰላም ሁኑ። ቻው።